ዓለማችን ብዙ ግዙፍ መንግስታትን አይታለች። ነገር ግን እንደ ሮማ ኢምፓየር የሰው ልጅ ታሪክ፣ ሕግ፣ ቋንቋ እና አጠቃላይ የሥልጣኔን መዋቅር የቀየረ ሌላ ኃይል በታሪክ ማህደር ውስጥ ከቶ አልነበረም። ለመሆኑ አንድ ትንሽ የገበሬዎችና የእረኞች መንደር እንዴት ተነስታ መላውን የሜዲትራኒያን ባህር፣ አውሮፓን፣ ሰሜን አፍሪካንና መካከለኛውን ምስራቅን ልትገዛ ቻለች? ይህ ታሪክ የተራራቁ ሕዝቦችን በአንድ ሰንሰለት ያስቀመጠ፣ በሚሊዮኖች የሚቆጠሩ ሰዎችን በአንድ ቃል ያዘዘ ታላቅ ተአምር ነው። ነገር ግን ይህ ታሪክ የጀግንነት ብቻ አይደለም። ይህ ታሪክ በሥልጣን ጥም ያበዱ ንጉሶች፣ በደም የተጨማለቁ የስታዲየም ውጊያዎች፣ የቤተሰብ ክህደቶች፣ የቅርብ ጓደኛ ሳንጃ እና የአንድ ታላቅ ሕዝብ አስገራሚ ውድቀት ታሪክ ነው። ዛሬ የምንጠቀማቸው ብዙዎቹ ሕጎች፣ መንገዶች፣ የሪፐብሊክ አስተዳደር መዋቅሮችና የሥነ ሕንፃ ጥበቦች የተወለዱት ከዚህ ሥልጣኔ ነው። ነገር ግን በውስጡ የነበረው ክህደት፣ ስግብግብነትና የደም መፋሰስ ታሪክ እስከ ዛሬ ድረስ የሰው ልጅ አእምሮ ያስገርማል። ዛሬ ወደ ኋላ ተመልሰን የሮማን ኢምፓየር ታላቅነት፣ ድብቅ ምስጢራትና አስገራሚ ውድቀትን በጥልቀት እንመረምራለን። ይህንን ታሪክ እስከ መጨረሻው ስትከታተሉ ስለ ዓለም ታሪክ ያላችሁ እይታ ለዘላለም ይለወጣል። ታሪካችን የሚጀምረው ከዛሬ 2700 ዓመታት በፊት ነው። በወቅቱ ጣሊያን አሁን እንዳለችው አንዲት የተባበረች ሀገር አልነበራትም። ይልቁኑ በተለያዩ ትናንሽ ጎሳዎች፣ በዱር እንስሳትና ባልተገሩ ጫካዎች የተከፋፈለች ምድር ነበረች። የሮም መገኛ ግን በአፈ ታሪክና በምስጢር የተሞላ ነው። ሮሚውለስ እና ሬሙስ የተባሉ መንትያ ሕፃናት ነበሩ። እነዚህ ሕፃናት የጦርነት አምላክ ነው ከሚባለው ማርስ የተወለዱ ናቸው ተብሎ በሕዝቡ ዘንድ ይታመን ነበር። ነገር ግን በወቅቱ የነበረው ጨካኝ ንጉሥ ሕፃናቱ አድገው ሥልጣኔን ይነጥቁኛል በሚል ታላቅ ፍርሃት በቲቤር ወንዝ ውስጥ በቅርጫት ተደርገው እንዲጣሉ ጨካኝ ትእዛዝ አስተላለፈ። ወንዙ ግን ሕፃናቱን አልገደላቸውም። ይልቁኑ ሞገዱ የገፋ ዳርቻ ላይ ከአንድ ትልቅ በለስ ዛር ስር አስቀመጣቸው። በዚህ ጊዜ በታሪክ ውስጥ የእጅግ አስገራሚው ነገር ተከሰተ። አንዲት ተኩላ ሕፃናቱን አገኘቻቸው። ይቺ የዱር አውሬ ክፉ ልታደርግባቸው ሲገባ የራሷን ወጥታ እያጠባች ከብርድና ከቅዝቃዜ እየጠበቀች በዋሻዋ ውስጥ አሳደገቻቸው። በኋላ ላይ ፋውስቱለስ የተባለ ደግ እረኛ አግኝቶ በቤቱ ወስዶ እንደ ገዛ ልጆቹ አሳደጋቸው። መንትያዎቹ ወንድማማቾች ከአደጉ በጉልበትና በጥበብ ከጠነከሩ በኋላ የራሳቸውን ከተማ ለመመስረት ወሰኑ። ነገር ግን ከተማዋን በየትኛው ኮረደም ላይ እንሰራት፣ በማንስ ምን ጥራት በሚሆን ነገር ላይ መካከላቸው ከባድ ጭቅጭቅ ተነሳ። ጭቅጭቁ እየበረታ ሄደ፣ ወደ ሰይፍ ውጊያ ተቀየረ። ሮሚውለስ የገዛ ወንድሙን ሬሙስን በገዛ እጁ ገደለው። ከዚያም ከተማዋን በራሱ ስም ሮም ብሎ ሰየማት። ራሱንም የመጀመሪያውን ንጉሥ አድርጎ በታላቅ ክብር አነገሰ። ሮም መጀመሪያ ላይ የተመሠረተችው ጥበቃ የሚሰጡ 7 ኮረደሞች ላይ ነበር። ከተማዋ በፍጥነት ማደግ ጀመረ። ምክንያቱም ሮም ለስደተኞች፣ ለወንጀለኞች፣ ጠገያ ላጣቸውና ነፃነት ለናፈቃቸው ሰዎች ሁሉ በሯን ክፍት አድርጋ ነበር። በመጀመሪያዎቹ ዘመናት ሮም በ7 ነገሥታት ትመራ ነበር። እያንዳንዱ ንጉሥ ከተማዋን በጦርነትና በሕግ እያሳደጋት ሄደ። ነገር ግን 7ተኛውና የመጨረሻው ንጉሥ ታርኩዊን እጅግ ጨካኝ፣ ትዕቢተኛና አምባገነን ሆነ። የሕዝቡን መብት ረገጠ፣ በሴቶች ላይ ግፍ ፈጸመ። በዚህ ጊዜ የሮም ሕዝብ ታላቅ ዓመፅ አስነሳ። በ509 ዓመተ ዓለም ከክርስቶስ ልደት በፊት ነገሥታቱን ሙሉ በሙሉ ከአገሪቱ አባረሩ። እንግዲህ ሆኖ በአንድ ሰው ፍቃድና ስሜት አንገዛም አሉ። በዚህ ታሪካዊ ውሳኔ የሮማ ሪፐብሊክ ተወለደች። የሮማ ሪፐብሊክ ማለት ሥልጣን በአንድ ንጉሥ እጅ ሳይሆን በሕዝብ የተመረጡ የ3000 የሴኔት አባላት እጅ የሚሆንበት አስተዳደር ነው። ይህ አስተዳደር ለሮም ትልቅ ውስጣዊ ጥንካሬን ሰጣት። ሕዝቡ ለአገሩ የሚዋጋው ለንጉሥ ቤት ሳይሆን ለራሱ ነፃነትና መብት እንደሆነ በጽኑ አመነ። ሮማውያን እጅግ የተደራጀ ዲሲፕሊን ያለው ወታደራዊ ኃይል መገንባት ጀመሩ። እያንዳንዱ የመሬት ባለቤት ዜጋ ወታደር የመሆን ግዴታ ነበረበት። ሰራዊቱ በክፍለ ጦር ወይም ሌጂየን ተከፋፈለ። ሮም መላውን የጣሊያን ባሕረ ገብ መሬት በጥበብና በጉልበት አንድ በአንድ መቆጣጠር ጀመረች።
ነገር ግን በሜዲቴራኒያን ባህር ላይ ንግድንና ባህርን ሙሉ በሙሉ የተቆጣጠረች ሌላ ታላቅና ባለጸጋ ኃይል ነበረች። እሷም በሰሜን አፍሪካ የምትገኘው የፊንቅያውያን ተወላጅ የሆነችው ካርቴጅ የተባለችው ግዙፍ ከተማ ነበረች። በሮምና በካርቴጅ መካከል የተደረገው ጦርነት የፑኒክ ጦርነቶች ይባላል። ይህ ጦርነት ከ100 ዓመታት በላይ በ3 ከባድ ምዕራፎች የተካሄደ ሲሆን በሰው ልጅ የጥንት ታሪክ ውስጥ ከተመዘገቡት እጅግ አስከፊና ደም አፋሽ ጦርነቶች አንዱ ነው። በዚህ ጦርነት ውስጥ ሃኒባል ባርካ የተባለ አስደናቂና ሊቅ የሆነ የካርቴጅ ጄኔራል ተነሳ። ሃኒባል ገና በልጅነቱ ሮምን ለማጥፋት በአባቱ ፊት የማለኩትን መሐላ ለመፈጸም ተነሳ። በሺዎች የሚቆጠሩ እግረኛ ወታደሮችን፣ ፈረሰኞችን እና ግዙፍ የጦር ዝሆኖችን ይዞ ማንም ሰው ሊያልፈው አይችልም የተባለውን በበረዶ የተሸፈነውን አስቸጋሪውን የአልፕስ ተራራ በእግር አቋረጠ። ይህ በወታደራዊ ታሪክ ማንም ያላደረገው ታላቅ ድፍረት ነበር። በተራራው ላይ ብዙ ወታደሮችና ዝሆኖች በብርድና በገደል ቢረግፉም ሃኒባል ግን ግቡን አልሳተም። ሃኒባል ጣሊያን እምብርት ውስጥ በመግባት የሮማን ሰራዊት በተደጋጋሚ አደከገው። በአንድ የካኔ ጦርነት ላይ ብቻ በብልህነት የሮማን ሰራዊት በመክበብ በአንድ ቀን ውስጥ ከ70,000 በላይ የሮም ወታደሮችን መሬት ላይ አስቀራቸው። ሮም በጥፋት አፍ ላይ ቆመች። የከተማዋ በሮች ተዘጉ። ሕዝቡ በታላቅ ድንጋጤ ተናወጠ። ነገር ግን ሮማውያን እጅግ ግትር ነበሩ። ተስፋ መቁረጥን አያውቁም ነበር። ስኪፒዮ አፍሪካኑስ የተባለ አዲስ ወጣትና ብልህ ጄኔራል በሰራዊቱ ላይ ሾሙ። ስኪፒዮ ሃኒባልን ጣሊያን ምድር ላይ ገጥሞ ከመዋጋት ይልቅ ቀጥታ የሃኒባል መነሻ ሀገር የሆነችውን ወደ ሰሜን አፍሪካ ካርቴጅ በመርከብ በመሄድ ድንገተኛ ጥቃት ሰነዘረ። ሃኒባል ወላጅ ሀገሩን ለማዳን ጣሊያንን ጥሎ ወደ አፍሪካ ለመመለስ ተገደደ። በታዋቂው የዛማ ጦርነት ላይ ስኪፒዮ የሃኒባልን ስልት በማጥናት ሃኒባልን ለመጀመሪያ ጊዜ አሸነፈው። ሮማውያን የካርቴጅን ከተማ ሙሉ በሙሉ አቃጠሏት። ሕዝቡን ለባርነት ሸጡት። ከተማዋ በድጋሚ ከምድረ ገጽ እንዳትነሳ መሬቷ ላይ ጨው ነሰነሰበት። ይህ ታላቅ ድል ሮምን የሜዲቴራኒያን ባህር ብቸኛ ንግሥትና በላይ ገዢ ያደረጋት። ከካርቴጅ ውድቀት በኋላ ሮም እጅግ በሀብትና በወርቅ በለጠገች። ነገር ግን ይህ የመጣው ሀብት በሀገሪቱ ውስጥ አዲስ ችግር ፈጠረ። ሀብቱ በሙሉ የገባው ለጥቂት ባለሥልጣናት፣ ሴኔተሮች እና ጄኔራሎች ኪስ ውስጥ ብቻ ነበር። ተራው ሕዝብ፣ ገበሬውና ወታደሩ ግን መሬታቸውን አጥተው ድሃ እየሆኑ መጡ። ይህ ሁኔታ በሮም ሴኔትና በሰራዊቱ መካከል ከባድ መከፋፈልና አለመረጋጋት ፈጠረ። ጄኔራሎች ከሀገሪቱና ከሕጉ ይልቅ ለራሳቸው ጥቅም ታማኝ የሆነ በደሞዝና በምርቆ ሚኖር ግል ሰራዊት መገንባት ጀመሩ። በዚህ ታላቅ ውጥረት ውስጥ ነው እንግዲህ ጁልየስ ቄሳር የተባለው መሪ ብቅ ያለው። ቄሳር እጅግ ብልህ፣ የሕዝብን ልብ የሚሰርቅ ንግግር አዋቂና የተዋጣለተ ወታደራዊ ስትራቴጂስት ነበር። በአሁኑ ፈረንሳይ፣ ስዊዘርላንድና ቤልጂየም ላይ ዘምቶ ከ10 ዓመታት ከባድ ውጊያ በኋላ ታላቅ ድል አስመዘገበ። የቄሳር ወታደሮች ለክብሩና ለስሙ ሲሉ ብቻ ለሞት የተዘጋጁ ነበሩ። የቄሳር ዝናና ተጽዕኖ በሮም የነበሩትን ሴኔት አባላት እጅግ አስፈራቸው። ቄሳር በጣም እየበረታ ስለመጣ ስልጣናችንን ይነጥቀናል፣ የሪፐብሊኩን ሥርዓት ያፈርሳል ብለው በጽኑ ሰጉ። ስለዚህ ቄሳር ሰራዊቱን በትኖ ማዕረጉን ጥሎ ብቻውን ወደ ሮም እንዲመለስ ከባድ ትዕዛዝ አስተላለፉ። ቄሳር ግን አልፈራም። በ49 ዓመተ ዓለም ከክርስቶስ ልደት በፊት ከታማኝ ሰራዊቱ ጋር በመሆን የሮምን ጦር ድንበር የምታመለክተውን ሩቢኮን የተባለችውን ትንሽ ወንዝ ሌሊት ተሻገረ። ወንዟን ሲሻገር ዳሱ ትጦላል አለ። ይህ ማለት ወደ ኋላ መመለስ የሌለው ውሳኔ ተወስኗል፣ ዕጣ ፈንታችን ተለይቷል ማለት ነው። ይህ ተግባር በሮም ላይ ከባድና ደም አፋሽ የእርስ በርስ ጦርነት አስነሳ። ቄሳር የሴኔትንና የፖምፔን ሰራዊት በየቦታው አሸንፈው ወደ ሮም በድል አድራጊነት ገባ። ቄሳር ራሱን የሮም ዘላለማዊ አምባገነን መሪ ያደረገ፣ ለድሆች መሬት አደለለ፣ ዕዳቸውን ሰረዘ፣ የቀን መቆጠሪያን አስተካከለ፣ ብዙ ማሻሻያዎችን አደረገ።
ተራው ሕዝብ እጅግ ወደደው። ነገር ግን የድሮውን የሪፐብሊክ ሥርዓትና የሴኔቱን የበላይነት የሚወዱ አባላት ሊታገሱት አልቻሉም። ቄሳር ንጉሥ ሊሆን ነፃነታችንን ሊቀማን ነው ብለው አመኑ። በመጨረሻም ማርች 15 በ44 ዓመተ ዓለም ከክርስቶስ ልደት በፊት አንድ አስደንጋጭና ምስጢራዊ ሴራ በቤተ መንግሥቱ ውስጥ ተፈጸመ። ቄሳር ምንም አይነት መሳሪያ ሳይዝ ወደ ሴኔት ምክር ቤት ሲገባ የቅርብ ጓደኛው ብሩተስን ጨምሮ ብዙ የሴኔት አባላት በሰላምታ ስም ከበቡት። ከዚያም በድንገት ካባቸው ውስጥ የደበቁትን ሳንጃ መዘዙ። ቄሳር 23 ጊዜ በስለት ተወግቶ በደም ተጨማልቆ ከመድረኩ መሬት ላይ ወደቀ። ሕይወቱ ከማለፏ በፊት የቅርብ ጓደኛውን ብሩተስን ሳንጃ ይዞ ሲመለከተው ብሩተስ አንተም ጭምር ማለቱ በታሪክ ማህደር ውስጥ ተመዝግቧል። ቄሳር ቢሞትም የገዳዮቹ እቅድ ግን አልተሳካም። የሮም ሕዝብ በገዳዮቹ ላይ ተቆጣ። ሮም በድጋሚ ወደ የባሰና የረዘመ የእርስ በርስ ጦርነት ውስጥ በቅጽበት ገባች። ከቄሳር አሰቃቂ ሞት በኋላ የቄሳር ወራሽ ተደርጎ የተሰየመው ወጣቱ ኦክታቪያንና የቄሳር የቅርብ ጄኔራል ማርክ አንቶኒ ተባብረው የቄሳርን ገዳዮች በሙሉ አደኗቸው፣ በጦርነትም ገደሏቸው። ነገር ግን በኋላ ላይ በሁለቱ መሪዎች መካከል የስልጣን ሽሚያ ተነሳ። ማርክ አንቶኒ ከግብጫ ንግሥት ከተዋቂዋ ክሊዮፓትራ ጋር በፍቅር ወድቆ አብሮ በመሆን ኦክታቪያንን ለመውጋት ታላቅ ሰራዊት አዘጋጀ። በአክቴም የባህር ጦርነት ላይ ኦክታቪያን ማርክ አንቶኒንና ክሊዮፓትራን ሙሉ በሙሉ አሸነፈ። ሁለቱም ፍቅረኛሞች እጃቸውን መስጠት ባለመፈለግ ራሳቸውን በስለትና በእባብ መርዝ አጠፉ። በዚህም ኦክታቪያን የመላው ሮም ብቸኛና ፍጹም ገዢ ሆነ። ስሙንም አውግስጦስ ቄሳር ብሎ ቀየረ። እሱም የመጀመሪያው ይፋዊ የሮማ ንጉሠ ነገሥት ሆነ። የሮማ ሪፐብሊክ ለዘላለም አብቅቶ የሮማ ኢምፓየር ታላቅ ዘመን በይፋ ተጀመረ። በአውግስጦስ ዘመን ሮም ታላቅ ሰላም፣ መረጋጋትና የሀብት እድገት አገኘች። ይህ ዘመን የሮማ ሰላም ይባላል። ለ200 ዓመታት ያህል በኢምፓየሩ ውስጥ ትልቅና አስፈሪ የእርስ በርስ ጦርነት አልነበረም። ንግድ ከብሪታንያ እስከ ሂንድ ድንበር ድረስ ተሳፋ። ጥበብና ፍልስፍና አደገች። አውግስጦስ በሞቱ ጊዜ ሲናገር ሮምን ከጭቃ የተሰራች አገኛት አልፋት በእብነ በረድ አዝግቻት አልፋለሁ ብሏል። ከሱ በኋላ ታላላቅና ብልስ ነገሥታት ተከታትለው ተነሱ። ለምሳሌ ንጉሥ ትራጃን በነገሰበት ዘመን የሮማ ኢምፓየር ግዛቱ መጨረሻ ላይ ትልቅ ደረጃ ላይ ደረሰ። ከብሪታንያ እስከ ፋርስ ባህረ ሰላምት፣ ከጀርመኑ ጨክፋቆት እስከ ግብፅ አሻዋ ድረስ የሮማ የወርቅ ንስር ባንዲራ በኩራት ይወለበለብ ነበር። ከ100 ሚሊዮን የሚለውኑ በተለያዩ ቋንቋዎች የሚናገሩ ሕዝቦች በአንድ ንጉሥ ሕግ ይታደር ነበር። ሌላው ንጉሥ ሃድሪያን ደግሞ ኢምፓየሩን ከሰሜን ጠላቶች ለመጠበቅ በብሪታንያ ደሴ ላይ እስካሁን ድረስ ቆሞ የሚታየውን ታላቁን የሃድሪያን የድንጋይ ግንብ አስገነበ። ማርከስ አውሬሊዮስ የተባለው ፍልስፍናው ንጉሥም ዚህ ዘመን ሰላምና ፍልስፍናን ያስተማረ ታላቅ መሪ ነበረ። ነገር ግን የሮማ ታሪክ ሁልጊዜ የሰላምና የእድገት አልነበረም። ፍጹም ስልጣን ሰውን ፍጹም ያበላሻል እንደሚባለው በስልጣን ማማ ላይ የተቀመጡ አንዳንድ ነገሥታት የሰሩት ግፍና የእብነት ተግባር እስካሁን ድረስ ሰዎችን ያስገረግማል። ከነዚህ መካከል አንዱ ካሊጉላ የተባለው የወጣት ንጉሥ ነው። ካሊጉላ ስልጣን ከያዘ ከጥቂት ጊዜ በኋላ አእምሮ ሙሉ በሙሉ መቃወስ ጀመረ። ራሱን ሕያው አምላክ አድርጎ አወጀ። በቤተ መንግሥቱ ውስጥ የአምላክ ስም ምሳሌዎች ላይ ራሱን ጭንግላት አስገጠመ። ሕዝቡ ለአምላክ የሚሰግደውን እሱ ሊሰግድ እንዲያስገደደ። በጣም የሚያስገርመው ግን የሚወደውን ኢንሲታቱስ የተባለውን የውድድር ህርስ የሮም ምክር ቤት ወይም የሴኔት አባል አድርጎ ለመሾም ታላቅ ዝግጅት ማድረጉ ነው። እርሱ ወወርቅ ገንዳ ውስጥ ውሃ እንዲጠጣ የእንጥ የአንገት ጌጥ እንዲያደርግ ያደርግ ነበር። በመጨረሻም የገዛ የቅርብ ጠባቂዎቹ በጭካኔውና በእብነቱ ስለተመረሩ በካታኮምብ ውስጥ በስለት ገደሉት። ሌላውና በታሪክ እጅግ የከፋው ስም ያለው ንጉሥ ኔሮ ነው። ኔሮ የገዛ እናቱን፣ የመጀመሪያ ሚስቱን እና መምህሩን የገደለ ጨካኝና ተንኮለኛ መሪ ነበር። በ74 ዓመተ ምህረት በሮም ከተማ ላይ ታላቅ የእሳት አደጋ ተከሰተ። ከተማዋ ለ7 ቀናት ያህል በከፍተኛ ሁኔታ ስትቃጠል፣ ኔሮ ግን በቤተ መንግሥቱ በረንዳ ላይ ቆሞ የሮምን መቃጠል እየተመለከተ በበገና ሙዚቃ ይጫወትና ይዘፍን ነበር ተብሎ በታሪክ ይታመናል። ሕዝቡ ንጉሡ ራሱ ነው አዲስ ቤተ መንግሥት ለመስራት ከተማዋን ያቃጠለው ብሎ ማጉረምረምና ማመጽ ሲጀምር፣ ኔሮ ጥፋቱን በወቅቱ አዲስና አቅም የሌላቸው በነበሩት ክርስቲያኖች ላይ በፈጠራ አሳበበ። ክርስቲያኖችን በከተማይቱ አደባባዮች ላይ በጭካኔ ማሰቃየት ጀመረ። አንዳንዶቹን በእንጨት ላይ አስረው በላያቸው ላይ ቅጥራን በማፍሰስ በሕይወታቸው እሳት እየለኮሱባቸው ሌሊት የንጉሠ ነገሥቱ የአትክልት ስፍራ ማብሪያ ፋኖስ አድርጎ ይጠቀምባቸው ነበር። ሌሎቹን ደግሞ በስታዲየም ውስጥ በሰንሰለት አስሮ ሕዝቡ እየተመለከተ በዱር አንበሶች እንዲበሉ ያደርግ ነበር። የሮም ሕዝብ ግን በነገሥታቱ አሰቃቂ ግፍ ቀስ በቀስ እየተመረረ መጣ። በሮም ኢምፓየር ውስጥ ተራ ሕይወት መኖር ምን ይመስል ነበር? ሮም የሀብታሞችና እጅግ የደሆች ከተማ ነበረች።
ሀብታሞቹ ሴናተሮች እጅግ ውብ በሆኑ የምንጭ ውሃ ባላቸው ቪላዎች ውስጥ በባሪያዎች እየተደገፉ ከዓለም ዙሪያ የመጡ ምርጥ ምግቦችና ወይኖችን እየተመገቡ በሰላም ይኖሩ ነበር። ድሆቹ ግን ኢንሱሌ በሚባሉ ከእንጨትና ከጭቃ ተፋፍገው በተሰሩ ለማንኛውም እሳትና መደርመስ አደጋ በሚጋለጡ ባለ 6 ፎቅ አፓርታማዎች ውስጥ ያለ ንጹህ ውሃ ይኖሩ ነበር። ይህ ሰፊ የድሆች ሕዝብ እንዳያመጽ እና እንዳይበተበጥ ነገሥታቱ አንድ የተጠና ስልት አወጡ። ይህ ስልት ዳቦና መዝናኛ ይባላል። ለሕዝቡ በየወሩ ነፃ እህል ማደል እና ትልልቅ ስታዲየሞችን ሰርቶ በነፃ ደም አፋሳሽ ትዕይንቶችን ማሳየት። ከእነዚህ መዝናኛዎች ሁሉ ትልቁና ግዙፉ የኮሎሲየም ስታዲየም ነበር። ይህ የሥነ ሕንፃ ተአምር ከ50 ሺህ በላይ ሰዎችን በአንድ ጊዜ መያዝ ይችላል። እዚህ ስታዲየም ውስጥ ግላዲያተሮች ወይም ታጋዮች እርስ በርሳቸው ይዋጉ ነበር። አብዛኞቹ ግላዲያተሮች በጦርነት የተማረኩ ወታደሮች፣ ወንጀለኞች ወይም የተገዙ ባሪያዎች ነበሩ። በሰይፍ በፈረስና በጦር እርስ በርሳቸው ወይም በጫካ የመቱ የተራቡ አራዊት ጋር እስከ ሞት ድረስ ይታገሉ ነበር። አንድ ታጋይ ቆስሎ መሬት ላይ ሲወድቅ ንጉሡ ወይም በዙሪያው ያለው ሕዝብ እጃቸውን አውጥተው ጣታቸውን ወደ ታች ካደረጉ ታጋዩ በሰይፍ ይገደላል። ጣታቸውን ወደ ላይ ካደረጉ ግን በሕይወት እንዲኖር ይፈቀድለታል። ይህ ደም አፋሳሽ ጨዋታ የሮማውያን ዋነኛ የዕለት ተዕለት መዝናኛ ነበር። ይሁን እንጂ ባሪያዎቹ ሁልጊዜ ተረግጠው ዝም አላሉም። በ73 ዓመተ ዓለም ከክርስቶስ ልደት በፊት ስፓርታከስ የተባለ አንድ ታዋቂና አደገኛ ግላዲያተር በትግል ማሰልጠኛ ካምፕ ውስጥ ታላቅ የባሪያዎች ዓመፅ በድንገት አስነሳ። ከ70 ሺህ በላይ የሚሆኑ ነፃነት የናፈቃቸውን ባሪያዎችና ገበሬዎችን በማብሰብሰብ የሮማን ሰራዊት ሌጄን በተከታታይ ደጋግሞ አሸነፈ። ይህ ዓመፅ የሮምን ባለሥልጣናትና ሴናተሮች እጅግ ሊገልጹት በማይችሉት ፍርሃት ውስጥ ጣላቸው ነበር። በመጨረሻም ሮማውያን ሁሉንም ኃይላቸውን በማሰብሰብ በጀነራል ክራሰስ አማካኝነት ዓመፁን በከፍተኛ ጭካኔ ጨፈለቁት። ስፓርታከስ በጦር ሜዳ ላይ በጀግንነት እየተዋጋ ሞተ። የተረፉት 6000 ዓመፀኛ ባሪያዎችን ግን ሮማውያን ሌላው ባሪያ እንዳያመፅ ለማስፈራሪያ ይሆን ዘንድ ከሮም ከተማ እስከ ካፖ ባለው ረጅም መንገድ ዳርቻ ላይ ሁሉ በመስቀል ላይ ሰቅለው በስቃይ ገደሏቸው። ሮማውያን መጀመሪያ ላይ የብዙ አምልኮት አምላኪዎች ነበሩ። እንደ ጁፒተር፣ ማርስ፣ ኔፕቹን እና ቬኑስ ያሉ የየራሳቸው የጦርነትና ባህር አምላኪዎቻቸውን ያመልኩ ነበር። ነገር ግን በሩቅ የሮም ግዛት በሆነችው በትንሿ ይሁዳ ምድር ላይ የናዝሬቱ ኢየሱስ ክርስቶስ ተነሳ። የሱ ትምህርት በሮም ውስጥ የነበረውን ማህበራዊ ሥርዓት ሙሉ በሙሉ የሚፈታተን ነበር። ምክንያቱም ክርስትና በእግዚአብሔር ፊት ሁሉም ሰው ንጉሡም፣ ባለጸጋውም፣ ባሪያውም ፍጹም እኩል ነው ብሎ በግልጽ ያስተምር ነበር። ያ አስተምሮ ደግሞ በባሪያነትና በንጉሥ አምልክነት ላይ ለተመሠረተችው ሮም እጅግ አደገኛ ነበር። በተጨማሪም ክርስቲያኖቹ ለሮም ንጉሥ ምስል እንደ አምላክ አንሰግዱም በማለታቸው እንደ ከሃዲ ተቆጠሩ። በዚህ ምክንያት ክርስቲያኖች ለ300 ዓመታት ያህል በየነገሥታቱ ታላቅ ስደት፣ ግድያና መከራ ደረሰባቸው። ከቤት ንብረታቸው ተባረሩ፣ ንብረታቸው ተወረሰ። ክርስቲያኖቹ በነፃነት ለመጸለይና የሞቱትን ወገኖቻቸውን ለመቅበር ካታኮምብ በሚባሉ ከከተማይቱ በታች በተቆፈሩ ባለ ብዙ ኪሎ ሜትር የምድር ውስጥ ጨለማ ዋሻዎች ውስጥ ለመኖር ተገደዱ። ነገር ግን ግድያውና ስደቱ ክርስትናን ከቶ ሊያስቆመው አልቻለም። ይልቁኑ የክርስቲያኖች ቁጥር ከቀን ወደ ቀን በከፍተኛ ፍጥነት እየጨመረ ሄደ። ሌላው ቀርቶ በቤተ መንግሥት ውስጥ ያሉ የነገሥታቱ ዘመዶችና ባለሥልጣናት ጭምር በድብቅ ክርስቲያን መሆን ጀመሩ። በመጨረሻም በ313 ዓመተ ምህረት በሮም ታሪክ ውስጥ አንድ ታላቅና የማይታሰብ ለውጥ መጣ። ንጉሥ ቆስጣንጢኖስ ወደ ሥልጣን ለመምጣት ከጠላቶቹ ጋር ታላቅ ጦርነት ገጠመ። ከጦርነቱ በፊት በሰማይ ላይ የበራ የመስቀል ምልክት እንዳየና በዚህ ምልክት ጠላቶችን ታሸንፋለህ የሚል ምስጢራዊ ድምፅ እንደሰማ በታሪክ ይነገራል። ጦርነቱን በታላቅ ድል አሸንፎ የሮም ፍጹም ንጉሥ ከሆነ በኋላ ክርስትናን ሙሉ በሙሉ ሕጋዊ የሚያደርግ አዋጅ አወጣ። ራሱም በይፋ ክርስቲያን ሆነ። ንጉሥ ቆስጣንጢኖስ የኢምፓየሩን ዋና ከተማ ከድሮዋ ሮም ከተማ በማዛወር በምስራቅ በኩል ኮንስታንቲኖፕል የተባለች አዲስ እጅግ ውብና ስልጣዊ ከተማ መሠረተ። ከጥቂት ዓመታት በኋላ ክርስትና የሮማ ኢምፓየር ብቸኛ ይፋዊ እና ሕጋዊ ሃይማኖት ሆነ። አንድ ወቅት ያሳድዱት የነበረው ሃይማኖት አሁን የሀገሪቱ የበላይ ኃይል ሆነ። የሮማ ኢምፓየር እጅግ በጣም ከመገዘፉ የተነሳ
ከብሪታንያ እስከ ግብፅ ስፋት ስላለው ከአንድ ማዕከል ብቻ ሆኖ ለማስተዳደርና ለመጠበቅ ፍጹም አስቸጋሪ ሆነ። የውጭ ጠላቶች የድንበር መስመሮችን በተደጋጋሚ ያጠቁ ነበር። በውስጥም የጀነራሎች የሥልጣን ሽሚያና ሙስና በረታ። ስለዚህ በ395 ዓመተ ምህረት ኢምፓየሩ በይፋ ለሁለት ተከፈለ። የምዕራብ ሮማ ኢምፓየር ዋና ከተማዋ ድሮዋ ሮም ሆነች። የምስራቁ ሮማ ኢምፓየር ዋና ከተማዋ አዲሷ ኮንስታንቲኖፕል ሆነች። የምስራቁ ክፍል በንግድ መስመሮች መገናኛ ላይ በመሆኑ በጣም ሀብታም፣ በሕዝብ የተሞላና የተረጋጋ ነበር። የምዕራቡ ክፍል ግን በከባድ የኢኮኖሚ ቀውስ፣ በባለሥልጣናት ስር የሰደደ ሙስናና በጦር ሰራዊት መዳከም ቀስ በቀስ እየፈረሰና እየቀለጠ መጣ። በዚህ ድክመት ላይ ባርባሪያን ወይም ያልሰለጠኑ የሚባሉ የጀርመን ዘላን ጎሳዎች፣ ቪሲጎቶች፣ ቫንዳሎች እና በጭካኔው ከሚታወቀው ከአቴላ የተነሱት ሁኖች የምዕራብ ሮማን ድንበር በኃይል እየጣሱ መግባት ጀመሩ። ሮማውያን እነዚህን ስፍር ቁጥር የሌላቸውን ወራሪዎች ለመከላከል የሚያስችል ጠንካራና ታማኝ ወታደር አልነበራቸውም። በ410 ዓመተ ምህረት የአላሪክ የቪሲጎት ሰራዊት ወደ ማትደፈረዋ የሮም ከተማ በሮች ሰብሮ በመግባት ከተማዋን ለ3 ቀናት በከፍተኛ ሁኔታ አዘረፏት፣ ሕንፃዎቹን አቃጥሉ። ይህ ክስተት ለመላው ዓለም ታላቅ ድንጋጤና የዓለም መጨረሻ የመሰለ ክስተት ነበር። የማይደፈረው የሮም ቅጥር ተጣሰ። በመጨረሻም በ476 ዓመተ ምህረት የመጨረሻው የምዕራብ ሮማ ወጣት ንጉሥ ሮሙሎስ አውጉስቶስ ኦዶዋሰር በተባለ የጀርመን አረመኔ ጎሳ መሪ ያለምንም ደም መፋሰስ ተስልጣኑ ተባረረ። ካባውና ዘውዱ ተቀማ። ይህ ታሪካዊ ዓመት የታላቋ ምዕራብ ሮማ ኢምፓየር ይፋዊ የሞት ቀን ሆነ። መላው አውሮፓ ማዕከላዊ አስተዳደር አጥቶ ወደ ጨለማውና ወደ መከፋፈሉ ዘመን ገባ። የምስራቁ የሮማ ክፍል ግን ለተጨማሪ 1000 ዓመታት በሀብትና በክብር ቆይቶ በ1453 በኦቶማን ቱርኮች የሽንፈት እጅ ተቀባ። ታላቋ ሮም ብትወድቅም በዓለም ላይ የተወችው ጥበብና አሻር ግን ዛሬም ድረስ አልሞተም። ዛሬ በየቀኑ የምንጠቀማቸው ብዙዎቹ ስልጣኔዎች ከሮማውያን የተወረሱ ናቸው። የዘመናዊው ዓለም የምዕራባውያን ሕግ መዋቅር የተመሠረተው በድሮው የሮም ሕግጋት ላይ ነው። የብዙ ሀገራት ምክር ቤቶችና ፍርድ ቤቶች የተሰሩት የሮምን የእብነ በረድ ስነ ሕንፃ ጥበብ በቀጥታ መኮርጆ ነው። ዛሬ በዓለም ላይ የምንጠቀማቸው የእንግሊዘኛ ፊደላት፣ ወራት ነማቶች፣ የሲሚንቶ አጠቃቀም ሁሉም የሮም ዘላለም ወራሾች ናቸው። የሮም ረጅም ታሪክ ለአሁኑ ትውልድ የሚያስተምረን አንድ ትልቅና መራራ እውነት አለ። አንድ መንግሥት የቱንም ያህል በጦር መሳሪያ ቢጠነከር፣ የቱንም ያህል ሀብት ቢያከማች፣ በውስጡ እውነተኛ ፍትሕ፣ አንድነትና መልካም አስተዳደር ከሌለው በውስጡ መበሰብሰቡና መውደቁ ፍጹም የማይቀር ነው። ታሪኩን ከወደዳችሁት ላይክ ማድረጉን እንዳይረሳ፣ ለጓደኞቻችሁም ለመማር ያጋሯቸው። በዓለም ታሪክ ውስጥ ሌላ የትኛውን አስደናቂ ታሪክ በጥልቀት እንድንሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ሰብስክራይብ በማድረግ የቻናላችን ታማኝ ቤተሰብ ይሁኑ። ስለተከታተላችሁን እጅግ አመሰግናለን።